ሰላም ውድ ቻናላችን ቤተሰቦች እንዴት ከርማችኋል? ዛሬም እንደተለመደው እንግዲህ በሌላ የምግብ ዝግጅት ፕሮግራም ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁትም በጾም ወቅትም ሆነ በሌላ ጊዜ በጣም አነስተኛ በሆነ ወጪ በቤታችን ልናዘጋጀው የምንችለውን ጣፋጭ የሆነ እጅ የሚያስቆረጥም የጾም ጥብስ ነው። እንደምትወዱትም ተስፋ አደርጋለሁ። እስከ ፕሮግራሙ መጨረሻ አብራችሁን ቆዩ። ይህንን ጥብስ ለማዘጋጀት የሚያስፈልጉን ግብአቶች 90 ግራም የሚመዝን 1 እሽግ ሶሲ ሶያ፣ 1 ራስ ቀይ ሽንኩርት፣ 4 የሾርባ ማንኪያ ዘይት፣ 2 ቀላ ያለ መካከለኛ ቲማቲም፣ 1 ራስ የተፈጨ ዝንጅብልና 6 ፍሬ የተፈጨ ነጭ ሽንኩርት፣ 1 ሻይ ማንኪያ በርበሬና ግማሽ ሻይ ማንኪያ ኮረሪማ፣ 2 መካከለኛ ቃሪያ እና የስጋ መጥበሻ ወይም ሮዝመሪ ናቸው። ስራችንን ስንጀምርም ድስታችንን እሳት ላይ ከጣድን በኋላ ውሃ ጨምረንበት ያዘጋጀነውን 1 እሽግ ሶሲ ሶያ ጨምረን ለ5 ደቂቃ ያህል በምትመለከቱት መልኩ ገንፈል እናደርጋለን። ገንፈል አድርገን እንደጨረስንም አውርደን ውሃውን እስኪጨርስ ድረስ በማጥለያ እናጠላለን። ቀጥለንም መጥበሻችንን እሳት ላይ እንጥድና ትንሽ ጋል ሲልልን 4 የሾርባ ማንኪያ ዘይት ከጨመርን በኋላ ቅድም ገንፈል አድርገን ያዘጋጀነውን ሶሲ ሶያን ጨምርና እንጠብሰዋለን። ሶሲ ሶያውን በምንጠብስበት ወቅት በምትመለከቱት መልኩ በየመሃሉ ገልበጥ እናደርገዋለን። ከ7 እስከ 10 ለሚሆን ደቂቃ ያህል እያገላበጥን ከጠበስነው በኋላ በምትመለከቱት መልኩ ቡናማ ቀለም እየያዘልን ይመጣል። አሁን እየበቃው ነው ማለት ነው እና እናወርደዋለን። እሱን እንደጨረስንም ሌላ መጥበሻ እንጥድና ትንሽ ጋል ሲልልን 3 የሾርባ ማንኪያ ዘይት እንጨምርና እሱን አስከትለንም አስቀድመን ከትፈን ያዘጋጀነውን 1 ራስ ቀይ ሽንኩርት ጨምረን በምትመለከቱት መልኩ እናበስላለን። ሽንኩርታችንን የተወሰነ ካበሰልን በኋላ አስቀድመን ከትፈን ያዘጋጀነውን 2 ቀላ ያለ ቲማቲም እንጨምርበትና አብረን እናበስላለን። ሽንኩርታችንንና ቲማቲማችንን በምትመለከቱት መልኩ በደንብ ካበሰልን በኋላ አስቀድመን ፈጭተን ያዘጋጀነውን 1 ራስ ዝንጅብልና 6 ፍሬ ነጭ ሽንኩርት ጨምረን አብረን እናበስላለን። ቀጥለንም ግማሽ ሻይ ማንኪያ ኮረሪማና 1 ሻይ ማንኪያ በርበሬ ጨምረን አንድ ላይ እናቁላላለን። የተወሰነ ደቂቃ በደንብ ካቁላላን በኋላም ቅድም ጠብሰን ያዘጋጀነውን ሶሲ ሶያ አምጥተን እንጨምርና በምትመለከቱት መልኩ አብረን እናበስላለን።
መሃል ላይም ድርቅ እንዳይልብን 2 የሾርባ ማንኪያ የሚሆን ውሃ ጠብ እናደርግበታለን። አሁን እንግዲህ ጥብሳችን እየደረሰ ስለሆነ ግማሽ የሻይ ማንኪያ ጨው እንጨምርበታለን። ሊወጣ ሲቃረብም አስቀድመን ከትፈን ያዘጋጀነውን 2 ፍሬ ቃሪያ እንጨምርበታለን። ከማውጣታችን በፊትም ጥብሳችን ቆንጆ የሆነ ቃና እንዲኖረው የስጋ መጥበሻ ወይም ሮዝመሪ ጣል እናደርግበታለን። አሁን እንግዲህ ጥብሳችን ስለደረሰ እናወርደዋለን። እንደምትመለከቱት እንግዲህ ግሩም የሆነ ተበልቶ የማይጠገብ የጾም ጥብስ በአነስተኛ ወጪ ማዘጋጀት ችለናል። ዛሬ ያዘጋጀነው ጥብስ እንግዲህ ጣዕሙ እውነት ለመናገር ስጋን ተጠቅመን ከምናዘጋጀው ጥብስ በምንም ያልተናነሰ ስለመሆኑ እኔ ከምነግራችሁ በላይም ራሳችሁ በየቤታችሁ ብትሞክሩት ምስክርነታችሁን ትሰጣላችሁ። በምታዘጋጁበት ወቅት ግን ዛሬ የተከተልነውን ቅደም ተከተል እንድትከተሉ አጥብቄ እመክራችኋለሁ። ዛሬ ለመጀመሪያ ጊዜ ወደ ቻናላችን የመጣችሁ በቀጣይም የምንለቃቸውን የምግብ ዝግጅት ፕሮግራሞች እንዲደርሷችሁ ሰብስክራይብ ማድረግና የደውል ምልክቷን መጫን እንዲሁም ፕሮግራማችንን ለሌሎች ሰዎች እንዲደርስ ላይክ እና ሼር ማድረጉን አትርሱ። በቀጣይ በሌላ ፕሮግራም እስክንገናኝ ሁላችንም በያለንበት ቸርን ሰንብት።